እሺ ሰላም ለእናንተ ይሁን። ዛሬ የማቀርብላችሁ ገንዘብና ፖለቲካ ማተሚያው ስዊዝ ካናል በሚል ርዕስ ነው። እንግዲህ ስዊዝ ካናል ስያሜውን ያገኘው በአቅራቢያው ደቡባዊ መግቢያ አቅጣጫ ከሆነችው የስዊዝ ከተማ ነው። ስዊዝ ካናል በአፍሪካና በኤዥያ መካከል አጭር እና ጊዜ ቆጣቢ የመርከቦች መጓጓዣ ካናል ነው። በካናሉ ከፍተኛ የጂኦፖለቲካና የአጠቃላይ የገቢ አቅማቸውን የሚጨምር ስራ እያከናወኑበት ነው። እንግዲህ ስዊዝ ካናል በ1859 የተጀመረ ሲሆን ከ10 ዓመት በኋላ በ1869 ተከፍቶ ተመርቋል። በኮንትራክተር ወይም ደግሞ በፈረንሳይ ኩባንያ ፈርዲናንድ ዲ ሌፕሲ ፕሮጀክት መሪነት የተሰራ ነው። እንግዲህ በወቅቱ ከፍተኛ የሰው ኃይልን በመጠቀም በውስን የቴክኖሎጂና የማሽነሪ መሳሪያዎች ወደ ስራ የገቡ ሲሆን ከአጠቃላይ በወቅቱ ከ200 ሜትር ስፋትና 400 ሜትር ርዝመት ያለውን ካናል በመስራት አንድ መርከብ የሚያሳልፍ ካናል አድርገው ነው የሰሩት። እንግዲህ በዚህ ወቅት በአንድ መርከብ ሲያልፍ ተጠብቆና በኮንቮይ እዛው ባሉ የካናሉ ካፕቴኖች መሪነት ሲተላለፍ የቆየ ሲሆን በዚህም በርካታ መርከቦች ያው ለረጅም ጊዜ ሲጓጓዙበት ቆይተዋል። እንግዲህ በወቅቱ በውሃ ላይ የነበረው ስፋት ተብሎ የሚገመተው ከ205 እስከ 225 ሜትር ነው። ከመሬት በታች ወይም ደግሞ ወደታች የነበረው ስፋት ደግሞ ከ60 እስከ 70 ሜትር የነበረ ነው ተብሎ መረጃዎች ያመለክታሉ። ጥልቀቱ 8 ሜትር የነበረውን የስዊዝ ካናል በ2014 የማስፋፊያ ፕሮጀክቶች ተጀምረው በ2015 የተመረቀው የማስፋፊያ ፕሮጀክት ግን ያለውን የመርከቦች ትራፊክ የቀነሰ ያሳለጥም ነው። በዚህ ሁለት ፕሮጀክቶች እንግዲህ የተከናወነው አንደኛ ታላቁ ቢተር ሌክ የሚሉትን የማስፋፋት እና ጥልቀቱን የመጨመር ሲሆን አዲስ 17 ኪሎ ሜትር ካናልን እና መቆጣጠሪያ ሲስተም ያለው አዲስ ካናል መገንባት ነው። በመሆኑም የነበረውን 8 ሜትር ጥልቀት ወደ 24 ሜትር ጥልቀት መጨመር፣ በውሃ ላይ የነበረውን ስፋት ወደ 312 ሜትር ማድረስ፣ በአዲስ 72 ኪሎ ሜትር አጠቃላይ በዙሪያው በማስፋፊያነት የተቆፈረ ወይም ደግሞ ኤክስካቬት የተደረገ ነው ማለት እንችላለን። አሁን መርከቦች በሁለት አቅጣጫ እንዲጓዙ ያደርጋል። ለማለፍ የመጠባበቂያ ጊዜውን ከ18 ሰዓት ወደ 11 ሰዓት ዝቅ አድርጎታል። አንድ መርከብ ለማረፍ 18 ሰዓት መቆም ነበረበት፣ አሁን ወደ 11 ሰዓት ዝቅ አድርጎታል። በእለቱ ከ49 ወደ በየዕለቱ 49 ነበረ መርከቦች የሚያልፉት፣ አሁን ወደ 97 መርከቦች እንዲያልፉ አድርጓል። እንግዲህ በዚህ ወቅት ደግሞ የአጠቃላይ እንደነገርኳችሁ የገቢ አቅምን ማሳደግ አንዱ ነው። አመታዊ ገቢው ከ2015 ጀምሮ 5.1 ቢሊዮን ዶላር አካባቢ በአመታዊ ገቢ የነበረው ሲሆን አሁን በ2022 የተመዘገበው ግን በጣም ከፍተኛ ገቢ ነው። 7.9 ቢሊዮን ዶላር በአመት በካናሉ ገቢ ታገኛለች ማለት ነው ከሌሎች ባለድርሻ አካላት ጋር በመሆኑ። እንግዲህ የስዊዝ ካናል ሲሰራ በጣም የሚገርማቸው ነገር የውሃ መጠኑ ከአባይ ውሃ ተወስዶ ሁሉ በደንሲቲው አነስተኛ በመሆኑ ምክንያት እየተናደ እየገባ መርከቦች ሻፍታቸው እየተያዘ ይቸገሩ ነበር። ምክንያቱም ውሃው ጨዋማ የቀይ ባህር እና ከሜዲትራኒያን ባህር ጨዋማ ውሃ ነው፣ ደንሲቲው ቀላል ነው። ስለዚህ እየተናደ ሲያስቸግር ፓይለት ፕሮጀክት ሰርተው ነው ከአባይ ውሃ ወስደው ውሃው ደንሲቲ ያለው ተፈጥሯዊ ውሃ ስለሆነ በዛ መንገድ ውሃ እንዲገባ ተደርጓል ወደ ስዊዝ ካናል። አባይ በጣም ከፍተኛ ጠቀሜታ ያለው ወንዝ ነው። ከዚህ በፊት በነበሩ ፕሮግራሞች አቅርቤላችኋለሁ። በመሆኑም ይህንን ፕሮግራም በምንጭነት የተጠቀምነው አላይን እና የዴይሊ ኢጂፕት እና ሌሎችም ድረገጾችን ነው። ቻናላችን ሰብስክራይብ፣ ሼር እና ላይክ በማድረግ ተባበሩን። ኤጅኤም ሚዲያ ነው። በርካታ ነገሮችን በማንበብ ወደ እናንተ እናደርሳለን። ተጨባጭ መረጃዎችን ወደ እናንተ እናደርሳለን። በአጭር እይታ ተገቢ እውቀት በዙሪያችን ወይም በአፍሪካ በዓለምም እንድትይዙ እየሰራን እንገኛለን። አመሰግናለሁ።